ሰላም እንዴት ናችሁ? ዛሬም ሁሌም እንደማደርገው አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። ሰብስክራይብ ያደረጋችሁ ፊልሙን ጀምሩት። ፊልሙ ሲጀምር ማርቲን የተባለ ሽማግሌ ያስተዋውቀናል። ማርቲን ፈረንሳይ ውስጥ የሚኖር ዳቦ ጋጋሪ ነው። ማርቲን ከባህሪው በጣም ዝምተኛ ሰው ነው። ማርቲን ዳቦ እየጋገረ ሀሳብ ውስጥ ይገባና ዳቦ ያርበታል። ሚስቱ ምን እንደሆነ ስትጠይቀው ጎረቤታችን ቻርሊ ራሱን እንዳያጠፋ እያልኩ ስለሱ እያሰብኩ ነበረ። በዚህ ሀሳብ ውስጥ ሆኜ ነው ዳቦ ያረረብኝ ይላታል። ከዛ ማርቲን ጎረቤቱን ቻርሊ ለማየት ይወጣል። ቻርሊ የሚስቱን ጄማ ልብሶች አንድ ባንድ እያቃጠለ ነበረ። የውስጥ ልብሷ ሁሉ አልቀረውም። ከዛም ቻርሊ ቀሪውን ልብስ ለማምጣት ወደ ቤት ሲገባ ማርቲን የጄማን ማስታወሻ ደብተር ቻርሊ ይዞት ከወጣው ካርቶን ውስጥ ያገኘዋል። ከዛ ማንም ሳያየው ወደ ቤት ይዞት ሄድና ማንበብ ይጀምራል። ማርቲን ማስታወሻ ደብተሩን እያነበበ ወደ ኋላ በትዝታ ይወስደናል። ቻርሊ ከሚስቱ ጋር ወደ ፈረንሳይ ለመኖር የመጣበት የመጀመሪያ ቀን። ማርቲን አዲስ ጎረቤቶችን ይመለከትና ሊተዋወቃቸው ይሄዳል። በማግስቱ ቻርሊና ጄማ ዳቦ ለመግዛት ወደ ማርቲን ዳቦ ቤት ይመጣሉ። ማርቲን ጄማ በጣም ቆንጆ ስለነበረች አይኑን ከሷ ላይ ማንሳት አልቻለም። ማርቲን ከስራ ወጥቶ ወደ ቤት እየተመለሰ ያለ መንገድ ላይ ጄማን ያገኛታል። ከዛም ማርቲን ዞር ዞር እያደረገ ሰፈሩን በደንብ ያሳያታል። ምሽት ላይ እነ ጄማ ማብራት ይበላሽባቸውና ማርቲን እንዲያስተካክልላቸው ባሏ ሄዶ ይጠራዋል። ማርቲን ብቻውን አልነበረም የመጣው፣ እሱም ሚስቱን ይዞ ነበረ የመጣው። አራቱም ቁጭ ብለው እየተወያዩ መጠጥ መጠጣታቸውን ቀጠሉ። አሪፍ ምሽትም ያሳልፋሉ። ማርቲን ግን ባገኘው አጋጣሚ ሁሉ ቀስ እያለ ጄማን መመልከቱን አልተዋውም። በማግስቱ ጄማ ዳቦ ለመግዛት ወደ ማርቲን ሱቅ ትሄዳለች። እናም ዳቦ መጋገር እንዲያስተምራት ጠየቀችው። ማርቲንም እሺ ይላትና ይዟት ወደ ውስጥ ወደ መጋገሪያው ክፍል ወሰዳት። ክፍሉ በጣም ይሞቅ ስለነበረ ጄማ ከላይ የደረበችውን ሹራብ ታወልቀዋለች። ማርቲን የዳቦ ሊጥ እንዴት እንደምታቦካ እያሳያት ነው። እንደለመደበት ሰረቅ እያረገም እያያት ነው። አንድ ቀን እንደተለመደው እነዚህ ሁለት አዲስ ጎረቤታሞች ከአንድ ጓደኛቸው ጋር ምሳ እየተመገቡ ነው። የጄማ ጓደኛ ወደ ቤት ይዛት ትገባና ሁሌም ሰውነቷን እንዴት መንከባከብ እንዳለባትና ሁሌም ራሷን መጠበቅ እንዳለባት በደንብ ታስረዳታለች። ከተወሰኑ ቀናት በኋላ ማርቲን ከቤት ሲወጣ ጄማን ያገኛታል። ከዛም ለምንድነው ዳቦ ምተሽ መግዛት ያቆምሽው ይላታል። እሷም ዳይት ላይ ስለሆንኩኝ ዳቦ መብላት አቁሜ ነው አለችው። እንደዛ ብላው ከተላለፉ በኋላ ጄማ ጀርባዋን ምን እንደወጋት ሳይታወቅ ትጮኻለች። ማርቲንም ሊረዳት እየሮጠ ይመጣል። ጄማ እየደጋገመች የሆነች እንስሳ ወጋችኝ ትለዋለች። እሱም ቀሚሷን ከፍቶ የወጋትን እንስሳ ካየ በኋላ መርዛማ እንስሳ ናት የወጋችሽ አላት። እናም በአፌ መጥጬ መርዙን ማውጣት አለብኝ ይላታል። እሷም ምንድነው የምትጠብቀው አድርገው አለችው። ማርቲን እንደዛ እያረገላት እያለ አንድ ልጅ ይመጣና ምን እያረጋችሁ ነው ብሎ ጠየቃቸው። ማርቲንም የተፈጠረውን ነገር ያስረዳዋል። ማርቲን ለልጁ የተፈጠረውን እያስረዳው እያለ ጄማ ራሷን ስታወደቀች። ይህንን ሲያዩ ልጁ ሃርፕና ማርቲን አንድ ላይ ሆነው ጄማን ወደ ሆስፒታል ይወስዷታል። ሐኪሙም መድኃኒት ይሰጣትና በቃ ከዚህ በኋላ አታስቢ ብሎ ያረጋጋታል። ወደ ቤት ሲመለሱ ጄማ ጭንቅላቷን መሸከም ስላቃታት የማርቲን ትከሻ ላይ ጭንቅላቷን ታሳርፋለች። ማርቲን በጣም ተደሰተ። እየወደደችኝ ነው ብሎ ማሰብም ቀጠለ። ማርቲን ዳቦ ቤቱ ሆኖ ይመለከታቸዋል። ሃርፕ ጄማን እንዴት ሆንሽ ተሻለሽ ብሎ ይጠይቃታል። ማርቲን በአንድ በኩል ቅናት እያንገበገበው ነው። እናም ማርቲን ሃርፕና ጄማ መሃል የፍቅር ግንኙነት አለ፣ ባለው ላይ እየሰለተችበት ነው ብሎ መጠርጠሩን ጀመረ። ማርቲን ከስራ ወደ ቤት እየተመለሰ እያለ ጄማ ወደ ከተማ ስትወጣ ያያታል። ከዚያም ሊከተላት ወሰነ። በሚገርም ሁኔታ ጄማ የሄደችው ወደ ሃርፕ ቤት ነበር። ማርቲን ቅናት አንገበገበው። እንዴት ብቻዋን እሱ ቤት ትገባለች የሚለው ነገር አልተዋጠለትም። የዛን ቀን ማታ ማርክና ባለቤቱ እነ ጄማ ቤት እራት ይጋበዙና እራት ለመብላት ይሄዳሉ። ማርክ እንደለመደበት ጄማ ላይ ሲያፈጥባት አንገቷ ላይ የይኪ ምልክት ያያል። ከዚያም እውነትም ባሏ ላይ እየሰለተችበት ነው ብሎ ይወስናል። እናም ማርቲን በጣም ቅናት ያንገበግበዋል። ምን አለ እኔ ሃርፖኜ ከኔ ጋር በሰለተች ብሎ ግራም ያጋባ ምኞት መመኘት ይጀምራል። የሚቀጥለው ቀን
ማርቲን ሃርፕ ትንሽ ተጨንቆ ስልክ ሲያወራ ይመለከተዋል። ከዚያም ምን ተፈጥሮ ነው ብሎ ጠጋ ብሎ ያናግረዋል። ሃርፕም ትኩረቴን ሰብስቤ ትምህርቴን መማር እያቃተኝ መጥቷል ብሎ ለማርቲን ያማክረዋል። ማርቲንም ፍቅረኛ የለችህም? ፍቅረኛህን አግኛት፣ ከሷ ጋር ጥሩ ጊዜ አሳልፍ፣ ከዛ ሁሉም ይቀልሃል ይለዋል። ማርቲን ጄማን አሁንም እየተከታተላት ነው። ከቤቷ ስትወጣ ያያታል። ከዚያም ወደ ሃርፕ ቤት ትገባለች። አሁን ጄማ እውነትም ከሃርፕ ጋር ፍቅር እንደጀመረች ያሳየናል። ባሏ ላይ እየወሰለተችበት ነው። ከዕለታት አንድ ቀን ጄማ ዳቦ ለመግዛት ወደ ዳቦ ቤት ትመጣለች። ከዚያም ለጎረቤቶቿ ቻርሊ ወደ ለንደን ሄዷል በስራ ጉዳይ፣ ሰሞኑን ብቻዬን ነኝ አለቻቸው። ከምትገዛው ዳቦ ጋር አንድ ኬክ መርጣ ሳትወስደው ተቻኩላ ነበር ሄደችው። ማርቲንም ከስራ በኋላ ኬኩን ሊያደርስላት ያንን ኬክ ይዞ ወደ ቤቷ ይሄዳል። እናም ከቤት ውስጥ የወንድ ድምፅ ሲሰማ ማርቲን ፈጠን ብሎ ይደበቃል። የሚገርመው ነገር ጄማ የባሏ ቤት ውስጥ ከውሽማዋ ጋር ፈታ እያለች ነው። ማርቲን ግድግዳው ላይ በጀርባው ተለጥፎ የሚፈጠረውን ነገር መስማት ቀጠለ። ጄማና ሃርፕ እወድሃለሁ ሲባባሉም ይሰማቸዋል። ማርቲን ይህንን ቃል ሲሰማ ንዴቱ ይብስበታል። የዛኑ ሳምንት ጄማ ሃርፕ ቤት ሄዳ ፍቅራቸውን እያጣጣሙ እያለ ጄማ አንድ ዕቃ ትሰብራለች። ይሄ ዕቃ የሃርፕ የእናቱ ውድ ስጦታ ነው። ጄማም እየደጋገመች ይቅርታ እየጠየቀችው አታስብ፣ ቻርሊ ሲመጣ እንዲጠግነው አረግልሃለሁ ትለዋለች። የዛን ቀን ከመለያየታቸው በፊት ጄማ ሃርፕን ለምን አብረን ወደ ለንደን አንሄድም ትለዋለች። የሚቀጥለው ቀን ጄማ አንድ ደብዳቤ ደርሳትና ታነበዋለች። ደብዳቤው እንዳነበበች እየሮጠች ወደ ሃርፕ ቤት ነበር ሄደችው። የሃርፕ እናት ከሄደችበት መታ ጄማ የሰበረችው በጣም የምትወደው የቤት ውስጥ ዕቃን የት ሄደ እያለች ሃርፕን እያስጨነቀችው ነው። ሃርፕም ትንሽ መሰንጠቅ ስላለበት ቻርሊ ለሚባል ሰው እንዲጠግነው ሰጥቼዋለሁ ይላታል። ጄማ ወደ ሃርፕ ቤት እሱን ለማግኘት እየመጣች ነበረ። በመሃል የስልክ መልእክት የደረሳት። ቤቴም እንዳትመጪ አብሬሽም ወደ ለንደን አልሄድም ይላል የስልክ መልእክቱ። ጄማ በጣም ከፍቷት እያለቀሰች ወደ ቤቷ ትመለሳለች። ቻርሊ ከመጣ በኋላ የሃርፕ እናት ወደ ቻርሊ ቤት ትሄድና ልጄ እንድትጠግነው ይዞልህ የመጣውን ያን ውድ ዕቃ እንዴት አረክ ብላ ጠየቀችው። ቻርሊ ማንም ምንም ዕቃ አልሰጠኝም ብሎ ይመልስላታል። የሃርፕ እናትም በልጇ ውሸት ተናዳ ወደ ቤቷ ትሄዳለች። ምሽት ላይ ቻርሊ የገጠመውን ነገር ለጄማ ይነግራታል። ጄማ ባሏ ላይ እንደወሰለተችበት ልትነግረው ፈልጋለች። እናም ዳርዳር እያለች ነው። ቻርሊ ከጅምሩ የሚያወቀው ይመስላል። ትኩረት ከነሳችው ሰነባብቷል። እናም ሊያወራት ስላልፈለገ ለተወሰነ ቀን ለንደን ሊሄድ ብሎ ልብሱን ሰብስቦ ከቤት ይወጣል። እናም ጄማ ራሷን ብቻዋን ታገኘዋለች። ብቻዋን መሆኗ ህመሟን ጨመረው። የሚቀጥለው ቀን ጠዋት ማርቲን ወደ ስራ እየሄደ ነበር። መንገድ ላይ የጄማን ውሻ ያየው። ውሻዋን ሊሰጣት ወደ ቤት ይመጣል። በዚህ መሃል ነው ጄማ በፈረንሳይኛ የተጻፈላትን ደብዳቤ ማርቲን እንዲያነብላት የሰጠችው። ደብዳቤው ላይ የሃርፕ እናት እንዲጠገን ሃርፕ ይዞ ስለመጣው ዕቃ ነው የምታወራው። እናም ጄማ ማርቲን ምላሽ እንዲጽፍላት ታደርጋለች። ከቀናት በኋላ ጄማ የድሮ ፍቅረኛዋን እዛው ፈረንሳይ ውስጥ አገኘችው። እንደ ዕድል ሆኖ ከዚህ ሰው ጋር ስትሳሳም አሁንም ማርቲን ያያታል። ከዛም እቺ ሴት ስርዓተ ቢስ ሴት ናት ብሎ ማሰብ ይጀምራል ማርቲን። ከዛም ጄማና የድሮ ፍቅረኛዋ ፓትሪክ ወደ ሬስቶራንት ይሄዳሉ። ጄማ ምንም ነገር ማዕከላችን ቢፈጠር ብትረሳው ነው የሚሻለው፣ ምክንያቱም ባሌን በጣም ነው መወደው ትለዋለች። ቤት ከደረሰች በኋላ ጄማ ባሏ ቻርሊ ጋር ትደውልለትና በጣም እንደምትወደው ነገረችው። ያለሱ መኖርም እንደማትችል ትነግረዋለች። ቻርሊ ጄማ በተናገረችው ንግግር በጣም ልቡ ይነካል። እናም ወደ እሷ ሊመለስ ይወስናል። ጄማ ወደ ማርቲን ትሄድና ለሁሉም ነገር አመስግነው ከንፈሩን ትስመዋለች። ከዚያም ተመልሰ ወደ ቤቷ ትገባለች። ቻርሊ እንዳለውም ወደ ጄማ እየሮጠ ከለንደን ይመጣል። ግን ቤት ሲገባ ያየውን ማመን አልቻለም። ከምርመራው እንደተረዱት ጄማ የሞተችው ዳቦ አንቋት ነው። ከዛም ቻርሊ ጄማ እንዴት እንደሞተች ለማርቲን ያስረዳዋል። ከለንደን መጥቶ ቤት ሲገባ የጄማ የድሮ ፍቅረኛ ወገቧን ይዞ አግባብ ያልሆነ እንቅስቃሴ ሲያረግ ያያል። ቻርሊ የመሰለው ጾታዊ ግንኙነት እያረጉ ነው። ግን ጄማ የድሮ ፍቅረኛ እያረገ የነበረው ጄማን ዳቦ አንቋት ሊያስጥላት እየሞከረ ነው። እናም ቻርሊ በንዴት ከጄማ ድሮ ፍቅረኛ ጋር ሲደባደብ በዚህ መሃል ነው
ጄማ ታንቃ የሞተችው አፍ ውስጥ የነበረው ዳቦ አንቋት። ማርቲን ያቺ ሁሌ የሚያፈጥባት ቆንጆዋ ጎረቤቱ በመሞቷ ምክንያት በጣም እንዳዘነ ልጁ ይመጣና አባዬ ሌላ አዲስ ጎረቤቶች አገኘን ይለዋል። ማርቲንም ጎረቤቶቹን ሊመለከት ሲሄድ ሁለት ባልና ሚስቶች ናቸው። ሚስትየው ከጄማ ሁሌ የበለጠች ቆንጆ ናት። ለማርቲን እንደ ሽልማት ነው እጁ ላይ ያለውን ቢያጣ የበለጠ ተሰጥቶታል። የዚህ ፊልም ታሪክ እዚህ ላይ ያበቃል። ማርቲንም ብትሆኑ እድላችሁን ትሞክሩ ነበር ከጄማ ጋር? እሞክራለሁ የምትሉ ሰዎች አንድ ቁጥርን ኮመንት አድርጉልኝ። አረ እንኳንም አልሞከረ የምትሉ ደግሞ 2 ቁጥርን ሰብስክራይብ አድርጋችሁ የዚህ ቻናል ቤተሰብ መሆን ደግሞ እንዳትረሱ።